ሃይ ሰላም እንዴት አላችሁ? አይ ሆፕ ጥሩ ጊዜ እያሳለፋችሁ ነው። ከረጅም ጊዜ በኋላ ይኸው አዲስ ሴሪየስ ይዤላችሁ መጥቻለሁ። በዚህ ሴሪየስ እኔ ትሬድ ከእንደገና ብጀምር ምን አደርግ እንደነበረ ሰፋ አድርገን እንድንወያይ ነው ያሰብኩት። ከሰሯቸው ስህተቶች ካረኳቸው ጥሩም ሊሆኑ ይችላሉ መጥፎ ነገሮች በመነሳት እናንተን ይረዳሉ። ፕላስ ደግሞ ሜቢ በተለያየ የትሬዲንግ ስቴጅ ላይ መጀመሪያ ላይም ልትሆኑ ትችላላችሁ። ሜቢ የተወሰነ ሄዳችሁ ሊሆን ይችላል ወይም ደግሞ አድቫንስድ ሌቭል ላይ ልትሆኑ ትችላላችሁ። ማንኛውም የሚገጥማችሁ ችግር ልትማሩበት የምትችሉት ነገር ካለ እንድትማሩና ሜቢ ራሳችሁን አሻሽላችሁ ስኬታማ መሆን እንድትችሉ በዚህ ሴሪየስ ብዙ ሀሳቦችን ይዤላችሁ መጥቻለሁ። አይ ሆፕ ሜቢ ብዙዎቻችሁ የነበራችሁ ጥያቄ ሜቢ ደግሞ ሰክሰስፉል ካልነበራችሁም ደግሞ አይ ሆፕ በደንብ እዚህ ጋር የምነግራችሁን ነገሮች መጠቀም ከቻላችሁ ሰክሰስፉል ማትሆኑበት ሪዝን አለ ብዬ አላምንም። ይሄንን ሴሪየስ የትኛውንም ስትራቴጂ የምትጠቀሙ ከሆነ አይስቲንም ሰፖርትና ሬዚስታንስም ዋሬቨር ብትጠቀሙ እንዲሁም የትኛውም ስቴጅ ላይ ብትሆኑ ቢግነርም አድቫንስድም ኢንተርሚዲየት ስቴጅ ላይ ብትሆኑ ይጠቅማችኋልና አይ ሆፕ በደንብ ትወዱታላችሁ ብዬ አምናለሁ። ሶ ዛሬ የመጀመሪያው ክፍላችን ነው የሚሆነው። በዚህ ክፍልም ትክክለኛው ጅማሬ በሚል ርዕስ እንወያያለን ማለት ነው። እንደ መነሻም የምናነሳቸው ዋና ዋና ሀሳቦች የመጀመሪያው ሰክሰስፉል ትሬደሮች የነበረን ጆርኒ ምንድን ነው የሚለው ነው። ይህም ሞር ከዜሮ ጀምረን እስከ መጨረሻ እስከምንደርስ ድረስ ባለው ላይ ፎከስ አድርገን እናወራለን። እዚህ ላይም ሜቢ እናንተ ያላችሁበትን ስቴጅ ማየት እንድትችሉ ወይም ደግሞ ከዜሮ ተነስታችሁ መጨረሻ ላይ ወይም ደግሞ ኮንሲስተንሲ ስቴጅ ላይ እስከምትደርሱ ወይም ትርፍ ላይ እስከምትመጡ ድረስ ያለውን ውጣ ውረድ በተወሰነ ደረጃ አሳያችኋለሁ። ያም ሜቢ የተለያየ የትሬዲንግ ስቴጅ ላይ ብትሆኑ አሁን ያላችሁበትን ቦታ አውቃችሁ ወደፊትስ እንዴት መጓዝ እንደምትችሉ ያለውን ነገር በደንብ ትረዳላችሁ ብዬ አምናለሁ። ከዛ በመቀጠል ትሬዲንግ ለመጀመር ለምን አልዘገየንም ለምን አልፈጠንም በሚል ርዕስ እናወራለን። ከዛ ያለፈው ማንነታችሁ ያለፈው ጊዜያችሁ ወይም ደግሞ ከዚህ በፊት የነበራችሁበት ቦታ ትሬዲንግ ላይ ማተር እንደማያደርግ ለምንስ ማተር አያደርግም በሚለው ርዕስ በደንብ እንወያያለን። ከዛ በተጨማሪ ደግሞ ለምን ትሬዲንግን ጀምራችሁ ስራችሁ ማቋረጥ እንደሌለባችሁ ትምህርታችሁ ማቋረጥ እንደሌለባችሁ እንወያያለን። መጨረሻ ላይ ትሬዲንግ ቱል እንደሆነ እና ጎል እንዳልሆነ በደንብ እናወራለን ማለት ነው። ሁላችንም ወደ ትሬዲንግ ስንመጣ የሚያመሳስለን ተመሳሳይ የሆነ ጆርኒ አለ። ያም ጆርኒ የብዙዎቻችን በአምስት ይከፈላል። የመጀመሪያው ድሪም የምናደርግበት ፌዝ አለ፣ ቀጣዩ ኪዮስ አለ፣ ከዛ ብሬክዳውን የምናደርግበት፣ ከዛ ቀጥለን ሪቢውልድ የምናደርግበት፣ መጨረሻ ላይ ደግሞ ኮንሲስተንሲ ፌዛችን አለ። ከመጀመሪያው ፌዝ ስንጀምር ሁሉም ሰው ወደ ትሬዲንግ ሲመጣ ብዙዎቻችሁም ትሬዲንግን ስታውቁ ብዙ ነገር ድሪም ማድረግ ትጀምራላችሁ። በቀጣይ ቀን ሜቢ ስራችሁን ለመልቀቅ፣ አመቱ ሲያልቅ ትምህርት ለማቆም፣ ሜቢ ትሬዲንግ የሚያመጣላችሁን ገንዘብ ተጠቅማችሁ መኪና ለመግዛት ኢቭን የመኪናውን ብራንድ ታውቁታላችሁ ወይም ፕላን ታደርጋላችሁ፣ ቤት ለመግዛት የሆነ ቦታ ላይ የመሳሰሉት ነገሮች የሆነ ሀገር ለመሄድ ድሪም ታደርጋላችሁ። ሜቢ ከዚህ በፊት በነበራችሁ ላይፍ እሰራዋለሁ ብላችሁ ባሰባችሁ ስራ ድሪም ሳታደርጉ የነበረውን ነገር ሁላ ትሬዲንግ ላይ ስትመጡ ድሪም ታደርጉታላችሁ። ያ ድሪም ማድረግ ስህተት አይደለም ወይም መጥፎ ነገር አይደለም፣ ግን አይ ቲንክ የሆነ ልክ ሊኖረው ይገባል። ወደ ትሬዲንግም ስንመጣ ያ ከብዙ ስራዎች ሊሻል ይችላል፣ የተሻለ ገንዘብ ሊያመጣ ይችላል፣ የተሻለ ፍሪደም ሊኖረው ይችላል። ግን ደግሞ አንዳንዴ ነገሮችን እኛም በሚቆጣጠሩበት ደረጃ ማድረግ የለብንም። ሶ እነዚህን ነገሮች ሁላ ድሪም ካረግን በኋላ በብዙ ተስፋ ወደ ማርኬቱ እንገባለን። ምክንያቱም ከነገ ወዲያ ወይም ደግሞ ከአንድ ወር ከሁለት ወር በኋላ ሚሊየነር ልንሆን ነው። ሶ በቃ ትሬድ አረጋለሁ፣ ባይና ሴል በተን እጫናለሁ፣ ገንዘብ ይመጣል፣ ከዚህ በኋላ መኪናውን ምናምን መግዛት ነው የሚል አላማ ነው ብዙዎቻችን የሚኖረን። ሶ ትሬድ እናረጋለን፣ ኢሞሽናችን ሳይኮሎጂያችን አልተስተካከለም። እነዚህ ሁላ ነገሮች ባሉበት ኦቨር ትሬዲንግ እንዳለ አናውቅም። ዝም ብለን በቀን 50ም 60ም ትሬድ ልንገባ እንችላለን። ያንን እናረጋዋለን፣ ብዙ እንሞክራለን፣ ለወራት ዘን እንደማይሆን እንረዳለን እየከሰርን ስንመጣ። ከዛ ሲግናሎችን መፈለግ እንጀምራለን። ምክንያቱም ከኛ ቀደም ብለው እዚህ ቦታ ላይ የተገኙ ሰዎች አሉ። እነዛ ሰዎች ለእኔ እንዴት እንደሚገቡ እንዴት እንደሚወጡ ካሳዩኝ ወይም ከነገሩኝ እነሱ የሚያደርጉትን ነገር ተከትዬ ከእነሱ ጋር ፕሮፊቴብል መሆን እችላለሁ የሚል እምነት ይኖረናል። ሶ ብዙ ሰው ይገባል ወደ ሲግናል። ሁሉም ሰው ባይሆንም ብዙ ሰው ወደ ሲግናል ይገባል።
ያንን ነገር ካረጋችሁ በኋላ ያ ነገር እንደማይሆንም አሁንም ትረዳላችሁ። ሶ እዚህ ሞመንት ላይ ይሄ የመኪናው ነገር፣ የቤቱ ነገር ወይም ድሪም ስታረጓቸው የነበሩ ትላልቅ ነገሮች እንደማይሆኑ እያሰባችሁ ትመጣላችሁ በትንሹ። ሶ ሜቢ የግድ መሆን ካለባቸው ራሴ በሰራሁት ነገር ራሴ ጥሬ ግሬ ባመጣሁት ነገር ቢውልድ የሚደረግ ነው ብላችሁ ማመን ትጀምራላችሁ። ዘን ቁርጠኛ ሆናችሁ ለመማር የተለያዩ ቪዲዮዎች ማየት ይኖርባችኋል። እነዛን እያያችሁ ትቀጥላላችሁ። ብዙ ቪዲዮ ታያላችሁ፣ ብዙ መጽሐፍ ልታነቡ ትሞክራላችሁ። ብዙ ሰክሰስፉል የምትሏቸው ትሬደሮች ሁላ የሚያደርጉትን ነገር ለመከታተል ትሞክራላችሁ። ስትራቴጂ ብዙ ታያላችሁ። እነዚህ ሰዎች የሚጠቀሙት ብዙ አይነት ስትራቴጂ አለ። እከሌ አይሲቲ ይጠቀማል፣ እከሌ ሰፖርትና ሬዚስታንስ፣ እከሌ ሰፕላይ እና ዲማንድ፣ የተለያዩ ስትራቴጂዎች አሉ። እነዚህን ሁላ ስትራቴጂዎች እከሌ የሚጠቀመው ስትራቴጂ ነው እያላችሁ መሞከር ትጀምራላችሁ። ይሄ ራስን አለመሆን ነው። ባይዘዊ በሚቀጥለው ክፍል እናወራበታለን። ሶ እነዚህን ነገሮች ሁላ ስታረጉ ለእኔ የሚሆነውን ሳይሆን እያላችሁ የምታረጉት ጀስት እከሌ እየሞከረው ነው፣ እከሌ እየሰራለት ነው፣ ሶ ለእኔም ይሰራልኛል የሚል ግንዛቤ ስላላችሁ ነው። ሶ ያንን ከሞከራችሁ በኋላ ነገሮቹን ላይ የሆኑ አይደለም። አሁን ኪዮስ ውስጥ ትገባላችሁ። በጣም ቀውስ አይነት የሚመስል ነገር ውስጥ ትገባላችሁ። ሶ ኢሞሽናሊ ነው ትሬድ የምታረጉት። ምንም ከዛ ውጭ አይታያችሁም። ጀስት ትገባላችሁ፣ ሪቬንጅ ለማድረግ ትሞክራላችሁ፣ ትገባላችሁ፣ በስግብግብነት ትሬድ ታደርጋላችሁ፣ ትገባላችሁ፣ ፍራቻ ይኖራል። ብዙ አይነት ኢሞሽኖች አሉ። እነዛን ኢሞሽኖች ሁላ ፊት ለፊት ትጋፈጣላችሁ። የዛኔ ራሳችሁን መቆጣጠር ማችሉበት ደረጃ ላይ ትደርሳላችሁ። ደጋግማችሁ ብዙ አካውንቶችን ብሎ ታረጋላችሁ። አሁን ገንዘባችሁን እያጣችሁ ስትመጡ ነገሮች ከናንተ በተቃራኒ እየሄዱ እንደሆነ ስትረዱ የሆነ ብሌም የምታረጉት ወይም ደግሞ የምታሳበቡበት አካል ትፈልጋላችሁ። ብዙ ሰው እንደዛ ነው የሚያደርገው። ይሄን ነገር ስነግራችሁ እኔ የሚያረኩት ነገር አለ፣ ብዙ ሰዎች የሚያረጉት ነገር አለ፣ ሜቢ እናንተም እያረጋችሁት ያላችሁት ነገር አለ። ሶ ብዙ ትሬደር ማርኬቱን መውቀስ ይጀምራል። በቃ ማርኬቱ ጥሩ ስላልነበረ ነው እኔ ከሰርኩት፣ ማርኬቱ ጥሩ ስላልነበረ ነው ጀስት ብሎ ያረኩት። ኦኬ ሶ እዚህ ጋር ማወቅ ያለባችሁ ነገር ኦኬ ማርኬቱ ጥሩ ስላልነበረ አንድ ትሬድ ሁለት ትሬድ ልከስሩ ትችላላችሁ። ማርኬቱ ጥሩ እንዳልነበረ እያወቃችሁ ቀጣይ ትሬዶችን ገብታችሁ አካውንታችሁን ብሎ የምታደርጉ ከሆነ ግን የማርኬቱ ስተት ወይም የማርኬቱ ጥፋት አይደለም። ኢቭን የማርኬቱ ስተት ነው ብለን ራሱ ኮንሲደር ማድረግ ብንጀምር፣ ምክንያቱም ዝናብ እየዘነበ የወጣ ሰው እና የበሰበሰ ሰው በዝናቡ ሊያሳብብ አይችልም። ምክንያቱም ዝናቡ እየዘነበ እያየ ወጥቷል፣ በስብሷል። እሱ ስለወጣ ዝናብ አይቆምም። እሱ ስለወጣ ዓለም ላይ የሚቀየር ምንም አይነት ነገር የለም። ሴም ዊዝ ዘ ማርኬቱ ላይም ተመሳሳይ የሆነ ነገር ነው የሚኖረው። እናንተ ስለመጣችሁ ምንም አይነት የሚቀየር የማርኬት እንቅስቃሴ የለም። ዛሬ ባይ ስላላችሁ በባይ አቅጣጫ ሄድም፣ እናንተ ስላላችሁ ሴል ስላላችሁም ልክ እንደዛ አይሆንም። ሶ በምንም አይነት ሁኔታ ማርኬቱ ብሌም አይደረግም። ሶ ማርኬቱ ብሌም አይደረግም። ኦኬ ስትራቴጂ ነው የማይሰራው ማለት ነው። ስለዚህ አይሲቲ ኮንሴፕት አይሰራም፣ ሰፖርትና ሬዚስታንስ አይሰራም፣ ሰፕላይ እና ዲማንድ አይሰራም፣ ኤስኬ አይሰራም የሚሉ አይዲዎች ከሰዎች ትሰማላችሁ። ያንን አክሴፕት አድርጋችሁ ኦኬ እነዚህ ነገሮች አይሰሩም፣ ስለዚህ የስትራቴጂው ጥፋት ነው፣ ነገ ሌላ ስትራቴጂ እሞክራለሁ ብላችሁ አሁን የተወሰነ ማስተር ስታረጉት የነበረውን ስትራቴጂ ትታችሁ ወደ ሌላ ስትራቴጂ ትሄዳላችሁ። እንዳልኳችሁ ይህን ካረጋችሁ በኋላ ምንም ለውጥ አይመጣም። ምንም የማንንም ስትራቴጂ ብትጠቀሙ ያን ያክል ለውጥ እያያችሁ አይደለም። ስለዚህ ፖሲብሊ መጥፎ እድሌ ነው ወይ ፈጣሪ ነው ብላችሁ የመጨረሻ ማሰብ የምትችሉበት መንገድ፣ ምክንያቱም ብዙዎቻችን ራሳችንን መውቀስ አንፈልግም። ያንን ታረጉታላችሁ፣ ግን ያም መንገድ እንደማያዋጣችሁ ስትገነዘቡ የመጨረሻ ያላችሁ አማራጭ ራሳችሁን መውቀስ ነው። ራሳችሁን መውቀስ ትጀምራላችሁ። የዛኔ የራሳችሁን ሰልፍ ወርዝ ወይም ደግሞ የራሳችሁን ማንነት ወይም ቫልዩአችሁን ጥርጣሬ ውስጥ እየከተታችሁ ትመጣላችሁ። ዳውት ታረጉታላችሁ። ጀስት በቃ እኔ ጎበዝ ትሬደር አይደለሁም፣ ጎበዝ ትሬደር መሆን አልችልም፣ ወይም ደግሞ ሌሎች ሰክሰስፉል መሆን ሲችሉ እኔ ሰክሰስፉል መሆን አልቻልኩም፣ ስለዚህ እኔ ደካማ ነኝ የሚል አይነት አስተሳሰብ ምናልባት ሊመጣ ይችላል። ስቲል ይሄኛውም እውነት አይደለም። ሜቢ
እናንተ ያረጋችሁት የመጣችሁበት ፕሮሰስ ልክ አይደለም እንጂ ማናችንም ትሬዲንግ ስንጀምር በተፈጥሮ የተሰጠን ነገር የለም። ሁሉም ሰው ወደ ትሬዲንግ ከመጣ በኋላ ሁሉንም ነገር ቢውልድ አድርጎ ነው። ስለዚህ እከሌ ለትሬዲንግ ተፈጥሯል ማለት አንችልም፣ እከሌ ለትሬዲንግ አልተፈጠረም ማለት አንችልም። ስለዚህ አሁን ያለን ማንነት ሜቢ ሌሎች ከዚህ በፊት ከገነቡት ማንነት አንጻር ኮምፔር የሚደረግ ላይሆን ይችላል። ከዚህ በፊት የነበሩ ሰዎች ከዚህ ቀድሞውን ፕሮፊቴብል መሆን የቻሉ ሰዎች ሜቢ ከዚህ በፊት በነበራቸው የተወሰነ ላይፍ የተማሯት ትንሽዬ ነገር ጠቅማቸው ሊሆን ይችላል። ግን እኛም ስቲል መማር እንችላለን ያንን ነገር። ስለዚህ የራሳችንን ቫልዩ ወይም ወርዝ ዳውት ማድረግ የለብንም። ጀስት አክሴፕት ማድረግ ይኖርብናል ነገሮችን እና ያ ሜቢ የኛ ጥፋት ሊሆን ይችላል። ኢሞሽናሊ ትሬድ ማድረጋችን አካውንታችንን ብሎ ማድረጋችን የኛ ጥፋት ሊሆን ይችላል። ግን ያን ነገር ማስተካከል እንችላለን። መስተካከል ማይችል ነገር አይደለም። ሶ የራሳችንን ወርዝ ዳውት ማድረግ ከጀመረም ጀምሮ እኛ ስተት እየሰራን እንደሆነ ማወቅ እንጀምራለን። ሶ የዚህን ጊዜ ስተቶቻችንን ብሬክዳውን ማድረግ እንጀምራለን። የዚህን ጊዜ ነው ብሬክዳውን ፌዝ የሚጀምረው። ሶ ስትራቴጂያችንን ስንወቅስ የነበረበት መንገድ ልክ እንዳልነበረ እና ስትራቴጂ ሲጀመር ኢሹ እንዳልነበረ እንረዳለን። ችግሩ እሱ አልነበረም። ምክንያቱም ብዙ ስትራቴጂዎች ብዙ ሰዎች ተጠቅመውባቸዋል። የሆነ ሰው ስትራቴጂን ሲያስተምር ሳያውቀው ሳይጠቀም አይሆንም። ሜቢ ሊሆን ይችላል። ግን ያን ያክል ፕሮፊቴብል የነበሩ ስትራቴጂዎች፣ ያን ያክል ፌመስ የሆኑ ስትራቴጂዎች ፕላስ ደግሞ ለብዙ ሰዎች ሲሰሩ ያየናቸው ስትራቴጂዎች ዛሬ ተነስተን ለእኛ ስላልሰሩ አይሰሩም ማለት አንችልም። ሜቢ ለእኛ ላይሆኑ ይችላሉ፣ ግን ስቲል ለእኛ እንዲሆኑ ማድረግ እንችላለን። አንዳንድ ጊዜ ያው ከማንነታችን ጋር የሚሄዱ ነገሮች አሉ፣ ከማንነታችን ጋር የማይሄዱ ነገሮች አሉ። ስቲል እነዛ ነገሮች ቢኖሩም ግን አንዳንድ ነገሮችን ወደ ማንነታችን ማምጣት እንችላለን። ስለዚህ ስትራቴጂ ኢሹ አልነበረም። ያ ክሊር ነው። ምክንያቱም ከስትራቴጂ በላይ ሊቀድሙ የሚገባቸው ትላልቅ ነገሮች አሉ። ሪስክ ማኔጅመንት፣ ሳይኮሎጂ የመሳሰሉ ነገሮች። ሶ ያንን ስንረዳኛም ሪስክ ማኔጅመንት እና ሳይኮሎጂ መሰረታዊ ነገሮች እንደሆኑ አምነን እነሱን ለመማር እንሞክራለን። ሪስክ ማኔጅመንቱን እንማራለን፣ ሳይኮሎጂያችንንም ለማስተካከል እንሞክራለን። ሶ የዚህን ጊዜ ብዙዎቻችን ፕሮሰሱን አክሴፕት እንዳደረግን ይታመናል። ለምን? ስትራቴጂ ችግር እንዳልነበር አመንን። ከዛ ሪስክ ማኔጅመንት እና ሳይኮሎጂ ላይ ክፍተት እንዳለብን ተረተን እየተማርን ነው። ያ ደግሞ ጊዜ ይፈጃል። ሳይኮሎጂያችንን በአንድ ቀን ወይም በአንድ ሌሊት ተምረን ልናዳብረው የምንችለው ነገር አይደለም። ሶ ጊዜ ያስፈልጋል። ራሳችንን ነው የምንለውጠው። ራሳችንን ደግሞ በአንድ ሌሊት መለወጥ አንችልም። ምክንያቱም ብዙ የነበሩብን ትላልቅ ችግሮች ይኖራሉ። ብዙ ማስወገድ ያሉብን ጥቃቅን ስተቶች ይኖራሉ። እነዚህ ሁላ ስተቶች ቢውልድ ያደረጉብን ማንነት አለ። ያ ማንነት ደግሞ በአንድ ቀን አይፈርስም፣ ጊዜ ይፈልጋል። ስለዚህ የዛን ጊዜ ፕሮሰሱን አክሴፕት ማድረግ እንዳለብን በተወሰኑ ጊዜዎች እንረዳለን። ፕሮሰሱን አክሴፕት አድርገን የፈጀውን ያክል ጊዜ ይፍጅ ብለን አምነን ነገሮችን ለማድረግ ቁርጠኛ ሆነን እንነሳለን። ባክቴስት ለማድረግ ሳይኮሎጂያችንን በጊዜ ሂደት ለማዳበር ቀጣዮቹን አሁን የምነግራችሁን ነገሮችንም ስቲል ለማድረግ ዝግጁ ሆነን ወደ ጉዞ እንገባለን። የዛን ጊዜ ብዙ ቦታ የሚባል ነገር አለ። አንድ ስትራቴጂ መምረጥ እና እሱን ስትራቴጂ ይዞ እስከ መጨረሻ ጊዜ መቀጠል ፕሮፊቴብል እስከሚያደርገን ድረስ፣ ያ ማለት እኛም ማስተር እስከምናደርገው ድረስ። ስለዚህ ይሄም ፕሮሰሱን አክሴፕት ማድረግ ነው። አንድ ስትራቴጂ መርጠን እዛ ስትራቴጂ ላይ ስቲክ ሆነን ነገሮችን ማድረግ መጀመር። ሶ አንድ ስትራቴጂ መረጥን፣ እዛ ጋር ስቲክ ለመሆን ቁርጠኛ ሆነናል። ሶ አሁን በደንብ ነገሮችን ሪቢውልድ ማድረግ አለብን። አዲስ ትሬዲንግ ፕላን ሪቢውልድ ማድረግ አለብን። ባክቴስት ማድረግ አለብን። ቀጣዮቹ ጆርኒዎች ደግሞ ይቀጥላሉ። ሶ ትሬዲንግ ፕላን ቢውልድ ነው የምናደርገው፣ ክሬት አይደለም የምናደርገው። ዛሬ ሌሊት ተነስተን 11 ሰዓት ላይ ትሬዲንግ ፕላን አወጣለሁ፣ ማታ 11 ሰዓት ላይ ኒውዮርክ ኤኤም ሴሽን ሲጀምር ትሬድ አደርግበታለሁ ብለን አምነን ተነስተን አይደለም ያን የምንጠቀመው። ትሬዲንግ ፕላን ቢውልድ የሚደረግ ነገር ነው። በአንድ ሌሊት አይደለም፣ ወይም በአንድ ጠዋት አይደለም። ጊዜ ይፈልጋል። ለምን? ጀስት ትሬዲንግ ፕላንን ልክ እንደ ቤት ይዩት። ዛሬ ቤት ስለፈለግኩኝ ዛሬውኑ በአንድ ሌሊት ቤት ሰርቼ አላድርም። ቢውልድ ይደረጋል ቀስ እያለ። መሰረት ይኖራል፣ ዘን
ብሎኬት ይደረደራል፣ ይለሰናል፣ የመሳሰሉት ነገሮች ይኖራሉ። እነዚህ ጊዜ ይፈጃሉ። በችኮላ የሚሰራ ቤት የለም። ያ ታውቁታላችሁ አባባሉን የነ ቶሎ ቶሎ ቤት የሚለውን። ሶ ትሬዲንግ ፕላን ላይም ቢውልድ የሚደረግ ነገር ነው። የሆነን ሰው ፕላን ብድግ አድርገን ልንጠቀመው እንችላለን፣ ግን ያ ብዙ ጊዜ ለእኛ አይሆንም። ሁላችንም ለእኛ የሚሆነውን ፕላን ቢውልድ ማድረግ አለብን። ትሬዲንግ ፕላን የተለያየ ክፍል አለው። በጣም ብዙ ስላችሁ እያሰፋሁት አይደለም፣ ግን ብዙ የሆነ መካተት ሊገባው የሚችል ነገር አለው። ስለዚህ ያንን ነገር ለማድረግ ጊዜ ወስደን ሪስክ ማኔጅመንት ሞዴል፣ ሩቲኖች ሊኖሩ ይችላሉ። ወደፊት በደንብ እናወራቸዋለን በዚህ ሴሪዝ። እነዛን ነገሮች ሁላ እያካተትን እንደ ማንነታችን አይተን ቢውልድ እናደርጋለን። ያን ቢውልድ ስናደርግ እያንዳንዱን እዛ ላይ የምናስገባውን ነገር ወይ ለራሳችን እንደሚሆን አይተን አረጋግጠን፣ ወይ ደግሞ ካልሆነ ጊዜ ወስደን በደንብ ባክቴስት አድርገን በዲሞ አይተን፣ ይሄ በትራይ ኤንድ ኢረር ወይም ስተት እየሰራን ከዛ ከስተታችን እየተማርን በዲሞ አካውንት ይሆናል ይህም ቢውልድ የምናደርገው እንጂ ዝም ብለን ደስ ስላለን ዛሬ ጠዋት ተነስቼ በቃ ፌር ቫሉ ጋፕ ፈልጌ ፌር ቫሉ ጋፕ ላይ ገባለሁ ብዬ የተማርኩትን ነገር ቀጥታ አፕላይ አላረግም። ተማሪዎቼን በአይሲቲ ኮንሴፕት ላስረዳችሁ። ተማሪዎቼን ሁሉንም ከ120 በላይ ኮንሴፕት አስተምራቸዋለሁ በፕራይቬት ሜንተርሺፕ። ከ120 በላይ ኮንሴፕት ሳሳያቸው ያን ሁላ ኮንሴፕት ይጠቀሙታል ብዬ አይደለም፣ ግን እያንዳንዱን ኮንሴፕት አይተው ለነሱም የሆነውን እንዲመርጡ ነው። ያንን የሚመርጡት ጊዜ ወስደው እያንዳንዱን ኮንሴፕት ባክቴስት አድርገው ነው። ጊዜ ይወስዳል፣ አዎ ይወስዳል። ግን ያንን ጊዜ መስጠት ያን ያክል ከትሬዲንግ ከሚሰጠን ሪዛልት አንጻር ብዙ አይደለም። እነሱም ብዙዎቹም አክሴፕት አድርገውት የሄዱት ፕሮፊቴብል ሆኖ አይቻለሁ። ስለዚህ ከ120 በላይ ኮንሴፕት ሊኖር ይችላል። ከዛ ውስጥ 120ንም ላያደርጉት ይችላሉ። ግን አትሊስት 50-60ውን ባክቴስት አድርገው ለእነሱም የሆነውን ከዛ ውስጥ መምረጥ ከቻሉና እያንዳንዱን ወደ ትሬዲንግ ፕላናቸው ማስገባት የሚችሉ ከሆነ ያ ቢውልድ አረጉ ማለት ነው። ስለዚህ ጊዜ ወስዳል፣ ቢውልድ አርጉ። ዘንድ ትሬዲንግ ፕላን ካላችሁ በኋላ ያንን ባክቴስት አርጉ፣ በዲሞ ሞክሩት። ያንን ማድረግ ስችሉ ወደ መጨረሻው ስቴጅ እየቀረባችሁ ትመጣላችሁ። ምክንያቱም ሁሉም ነገር አላችሁ፣ ትሬዲንግ ፕላን አላችሁ፣ ሁሉም ነገር ሙሉ ነው። አሁን ላይቭ አካውንት ላይም ዲሞ አካውንት ላይም ትሬድ እያደረጋችሁ መቀጠል ትችላላችሁ። እዚህ ሞመንት ላይ ግን ስቲል ለኮንሲስተንሲ ትንሽ ትርቃላችሁ፣ ወይም ደግሞ ለረጅም ጊዜ ፕሮፊቴብል ሆኖ ለመቀጠል ትንሽ የሚቀራችሁ ነገር አለ። ያም ምንድን ነው? በየጊዜው ከምታረጉት ነገር እየተማራችሁ መሄድ ነው። ምክንያቱም ሁሌ አዲስ ማርኬት አለ፣ ሁሌ ማርኬቱ ላይ አዲስ የሆነ የሚፈጠር ነገር አለ። ያ ነገር ደግሞ ለቀጣይ ጉዞአችሁ በጣም ትልቅ ስንቅ ነው፣ ብዙ ነገር ያስተምራችኋል። ስለዚህ ጆርናል ማድረግ ትጀምራላችሁ። ጆርናል ማድረግን ቀላል አድርጋችሁ እንዳታዩት፣ በጣም ደጋግሜ ነግሬያችኋለሁ ከዚህ በፊትም። ጆርናል ስታረጉ በጣም ብዙ የምትማሩት ነገር አለ። የጆርናልን ጥቅም እውነቱን ስነግራችሁ ጆርናል ካረገ ሰውና ከዛ ነገር ከተማረ ሰው በላይ አያውቀውም ብዬ አምናለሁ። እኔም መጀመሪያ አካባቢ ላይ ብትጠይቁኝ ምን ያደርግልኛል ጆርናል ምን አይነት ሰው ነበርኩኝ። ግን በኋላስ አሁን ለእናንተ ይህን እያልኳችሁ ነው። ጆርናሊንግን ቀላል አድርጋችሁ እንዳትዩት። አዎ ያስጠላል፣ እውነታችሁ ነው። ግን ያ ያስጠላል ማለት ምንም ማድረግ አይቻልም አስጠላም ብለን። ስለዚህ ፕሮሰሱን አክሴፕት አድርገናል፣ ጆርናል ማድረጉንም አክሴፕት አድርገን የፕሮሰሱ አንድ አካል አድርገን መቀጠል አለብን። ፕሮፊቴብልም መሆናችሁ ጆርናል ታረጋላችሁ፣ ፕሮፊቴብልም ሳትሆኑ ጆርናል ማድረግ ይኖርባችኋል። ምክንያቱም እያንዳንዱን ነገር ራሳችሁ ከሰራችሁት ነገር በላይ የሚያስተምራችሁ ነገር የለም። ጆርናላችሁ በጣም ብዙ ሜንተራችሁ ካስተማራችሁ በላይ፣ የሆነ ሰው ካስተማራችሁ፣ ዩቲዩብ ላይ መጽሐፍ ላይ ካነበባችሁት በላይ በጣም ብዙ ያስተምራችኋል። ስለዚህ ያንን ነገር ለራሳችሁ ነግራችሁ ሁሉንም ነገር ጆርናል አድርጉ። እኔ ብዙ ተማሪዎቼን መጥተው እንደዚህ አይነት እኮ ችግር ገጠመኝ ፕሮፊቴብል እየሆንኩ አይደለም ብለው ሲነግሩኝ የመጀመሪያው የምጠይቃቸው ነገር ትሬዲንግ ፕላናቸውን እንዲልኩልኝ ነው። ከዛ ያንን ከላኩልኝ በኋላ ጆርናላችሁን ላኩልኝ ነው የምላቸው። ጆርናል ማያረግ ተማሪ ወይም ደግሞ ተማሪ መጥቶ ፕሮፊቴብል አይደለሁም ብሎ ቢነግረኝ አንድና አንድ ልሰጠው የምችለው ሪዝን ጆርናል አለማድረጉ ነው። ምክንያቱም ራሱን ለማስተማር ዝግጁ አይደለም ይሄ ሰው፣ ወይም ራሱን እያስተማረ አይደለም። ትላንትና ትሬድ አድርጎ ከከሰረው ኪሳራ እየተማረ አይደለም ይሄ ልጅ፣ ወይም ዛሬ ካተረፈው ትርፍ እየተማረ አይደለም። ስለዚህ እያንዳንዱን ነገር
ፕሮፊቱን እያስቀጥላችሁ ለመሄድ ዛሬ ያተረፋችሁበትን ሪዝን ልትረዱ ይገባል። ከከሰራችሁ የከሰራችሁበትን ሪዝን ተረድታችሁ ተምራችሁበት ልታልፉ ይገባል። ያን ማታረጉ ከሆነ ግን ስቲል የነበራችሁበት ቦታ ላይ ነው የምትሆኑት፣ እየተማራችሁ አይደለም። ሶ ጆርናል ማድረግ የሚጀመርበት ስቴጅ አለ እዚህ ጋር። ከዛ ቀጥሎ ሞር ከአውትካሙ በላይ ኤክስኪዩሽኑ ላይ ፎከስ ማድረግ ይጀመራል። በቃ ምንም ኤክስኪዩሽኑ መሰረታዊ ነገር ነው። ከኤክስኪዩሽን ውጪ ምንም የምፈልገው ነገር የለም። እኔ ዛሬ ምገባው ኤክስኪዩት ላረግ ነው። ኤክስኪዩት ማድረገው ምኔን ነው? ትሬዲንግ ፕላኔን። ትሬድ አይደለም ኤክስኪዩት ማድረገው፣ ትሬዲንግ ፕላኔን። ትሬዲንግ ፕላኔ ላይ የተጻፈ ነገር አለ። ያንን ነገር ይዤ እገባለሁ፣ ያንን አፕላይ አደርጋለሁ፣ ወጣለሁ። አሁን እኔም ብትጠይቁኝ አላማዬ ያ ነው። ዛሬ ሉዝ ሆነ ነገ ፕሮፊት ሆነ ምንም እኔ ላይ የሚለውጠው ነገር የለም። መጨረሻ ላይ ማገኘው ሪዛልት ግን ኮንሲስተንት የሆነ ፕሮፊት እንደሆነ አውቃለሁ። ስለዚህ ዛሬና ነገ የሚመጡት ሪዛልቶች ቀኔን አይለውጡትም። ምንም እኔ ላይ የሚፈጥሩት ነገር የለም። መጨረሻ ላይ ግን ኮምፓውንድ ሆነ የሚመጣው ሪዛልት ለእኔ ብዙ ነገር ያደርግልኛል። ስለዚህ ትሬዲንግ ፕላናችሁን ኤክስኪዩት ማድረግ ላይ ፎከስ ማድረግ ትጀምራላችሁ። ሎስ ብታረጉ ወይም ሎስ ብገቡ ወይም ፕሮፊት ቢመጣ ያን ያክል ግድ አይሰጣችሁ፣ ደስተኛ ሆናችሁ ትወጣላችሁ። ምክንያቱም ትሬዲንግ ፕላናችሁን አፕላይ አድርጋችኋል። ያ አላማችሁ ሲሆን በጣም ትልቅ ግባችሁ ያ እየሆነ ሲመጣ ብዙ መንገዶችን መሻገር ትችላላችሁ በቀላሉ። ሶ ይሄን ማድረግ ስትጀምሩ የመጨረሻው ፌዝ ላይ ትደርሳላችሁ፣ ኮንሲስተንሲ። እዚህ ፌዝ ላይ ፕሮፊት ብቻ አይደለም የምታገኙት፣ ፕሮፊቱ ኮንሲስተንት ነው። ያ ማለት በወር በሁለት ወር በሶስት ወር በአመት ፕሮፊታችሁ ሲታይ በጣም በሎንግ ተርም ሪዛልት ጥሩ የሆነ ፕሮፊት ያላችሁ ሰዎች ነው የምትሆኑት። ዛሬ አትርፎ ነገ ኪሳራ ውስጥ መግባት ወይም ደግሞ ዛሬ $100 አትርፎ ነገ $200 መክሰር ቀላል ነው። ማንም ሰው ያንን አርግ ብትሉት ያደርገዋል። ግን ዋናው ዓላማ ያ አይደለም። ዋናው ዓላማ ምንድነው? ትሬዲንግ ግን ገንዘብ ልናገኝበት ነው የገባ ነው። ዛሬ አትርፈን ነገ መክሰር አይደለም ዓላማችን፣ ወይም ዛሬ ያገኘነውን ነገ ማጣት አይደለም ዓላማችን። ከዚህ በኋላ በሚኖረን ትሬዲንግ ላይ በሚኖረን ቆይታ በየጊዜው ፕሮፊት እያያዝን መውጣት ነው። ስለዚህ ያን ዓላማ ታሳኩታላችሁ። የዛን ጊዜ አውትካሙ ላይ ብዙም አይደላችሁ። ዋናው ፎከሳችሁ ኤክስኪዩሽኑ ላይ ነው። ስለዚህ ዊንም ሆነ ሉዝ እናንተ ላይ ምንም አይነት ስሜት አይፈጥርም። ሁሌም ኒውትራል ናችሁ። ምንም የሚፈጠርባችሁ ነገር የለም። ሶ የዚህን ጊዜ ኮንሲስተንሲው ላይ ፎከስ እንዳረጋችሁ መረዳት ይቻላል። ሪዛልቱ እየመጣ ይሄዳል። ሶ ሰልፍ አዌር ትሆናላችሁ፣ ፎከስድ ትሆናላችሁ፣ እንዲሁም ደግሞ ኮንሲስተንት የሆነ ፕሮፊቴብል የሆነ ትሬደር ትሆናላችሁ። ይሄ ነው የብዙዎቻችን ጆርኒ። ሜቢ እናንተ ከነዚህ ውስጥ አንድ ውስጥ ናችሁ። ሶ አይ ሆፕ ይሄ ያላችሁበትን ቦታ በደንብ ማፓውት ለማድረግ ይረዳችኋል ብዬ አምናለሁ። ነገ ጠዋት ተነስታችሁ ያላችሁበትን ቦታ መረዳት ትችላላችሁ። የሆነ ቦታ ላይ አጠፉ። ሁላችሁም ከነዚህ ውስጥ አንድ ውስጥ ናችሁ። ሶ ቀጣዩ ስቴጃችሁ ይሄ ነው እና በደንብ እያያችሁ በደንብ ነገሮችን እያጤናችሁ ለመሄድ ሞክሩ። ተስፋ መቁረጥ አያስፈልግም፣ ማቋረጥ አያስፈልግም። ሁላችንም ይሄን መንገድ አልፈን ነው መጨረሻ የደረስንበት ላይ ደረስ ነው። ስለዚህ እናንተም መድረስ ምችሉ ሰዎች ናችሁ። ምንም ነገር ማተር አያረግም። እድሜያችሁ ማተር አያረግም። ዛሬ ለመጀመራችሁ ነገ ለመጀመራችሁ ምንም ይመጣ ሽልማት የለም። ማርኬቱ እድሜያችሁን አይደለም የሚሸልመው፣ ወይም ያሳለፋችሁትን ጊዜ አይደለም የሚሸልመው። የሚሸልማችሁ ትዕግስተኛ የሆናችሁበትን፣ ዲስፕሊንድ የሆናችሁበትን፣ ስኪልድ የሆናችሁበትን ጊዜ ነው። አንድ ሰው ቀድሞ ሊጀምር ይችላል፣ ቆይቶ ሊጀምር ይችላል። ያ ማተር አያረግም። ብዙ ትሬደሮችን መጥቀስ እንችላለን። እዚህ ጋር ማስቀምጬላችኋለሁ ከነ ፎቶዋቸው። ብዙዎቹን አይ ሆፕ ታውቋቸዋላችሁ። መጀመሪያ ላይ ቀድሞ ከጀመሩ መነሳት እንችላለን። ጄሲ አለ፣ አይስቲ አለ። ኢቨን እኔም የጀመርኩበት ጊዜ ሜቢ አርሊ ኤጅ ከሚባሉ ውስጥ ነው። ጄሲም ብናየው በ14 ዓመቱ ነው የጀመረው። እኔም ወደ ትሬዲንግ ገብቼ ፎከስ ሆኜ መስራት ከጀመርኩበት ጊዜ ጀምሮ ስቆጥረው ከ15 ዓመት ጀምሮ ነው።
ሶ አይስቲንም ማንሳት እንችላለን። እሱም አርሊ በሚባሉ 20 ውስጥ ነው የጀመረው። ዛት ሚንስ 21 22 23 አካባቢ ላይ። ሌላ ወደ ሚድ ስንመጣ ወይም ወደ መሀል ላይ ስንመጣ ደግሞ ኒኮላስ ይገኛል። ጀስት በ36 ዓመቱ ነው የጀመረው። እነዚህ ፌመስ የምላቸውን ትሬደሮች ነው እየጠቀስኩላችሁ ያሉት። ከኔ ውጪ ሜቢ ብዙዎቹን ታውቃላችሁ። ከዛ በመቀጠል ሎንግ ተርም ቢውልድ ያደረጉ እንደነ ዋረን ቡፌት አሉ። ረጅም ጊዜ ፈጅቶባቸው ዋረን ቡፌት በ11 ዓመቱ ነው የጀመረው። ግን ደግሞ ረጅም ጊዜ ሰርቶ ረጅም ጊዜ ለፍቶ ከሆነ ጊዜ በኋላ ነው ትልቅ የሆነ ሀብት የመጣው። ጆርጅ ሶሮስን ማንሳት እንችላለን። በ40 እና በ50 ዓመቱ ነው ወደ ትሬዲንግ ዓለም ተቀላቅሎ ኢቨን እነሱ የነበሩበት ጊዜ ሞር ለኢንቨስትመንት ቢጠጋም ስቲል ግን ነገሮችን አጥነው ፋንዳሜንታልን በሉት ቴክኒካልን በሉት እነዛን አናሊስቶች ሰርተው ነው አሁን ያላቸውን ሀብት ቢውልድ ማድረግ የቻሉት። ስለዚህ እናንተም የትኛውም እድሜ ላይ ልትሆኑ ትችላላችሁ። ባለፈውም ከዚህ በፊት ነግሬያችኋለሁ። ትላልቅ እድሜ ላይ ያሉ ትሬደሮች አሉኝ፣ በጣም ወጣት ትሬደሮች አሉኝ። ሶ ቀድማችሁ ጀመራችሁ ዘግይታችሁ ጀመራችሁ ምንም ማለት አይደለም። ብዙ ሰዎች ለዛውም ይሄ ቀድሞ መጀመሩ ላይ ችግር የለብንም። ኢትዮጵያ ውስጥ ሲሆን በ14ም በ15ም በ16ም ዓመታቸው የጀመሩ ብዙ ልጆችን አውቃለሁ። ችግር የለባቸውም። ግን ሞር እድሜያችን ከፍ እያለ ሲመጣ ኢትዮጵያ ውስጥ ነገሮችን ለመማር ያለንን ፍላጎት እንገለዋለን። ብዙ ጊዜ አዲስ ነገር መማር አንፈልግም፣ አዲስ ነገር መሞከር አንፈልግም። ጀስት ያለውን ነገር ብቻ ይዘን ነው መቆየት የምንፈልገው። ግን ይሄን ነገር የምናደርገው ብዙዎቻችን አይ ቲንክ ከዚህ በኋላ ነገሩን ለማድረግ አልችልም ከሚል እምነት ነው። ግን አይ ሆፕ እንደዛ አይደለም። ምክንያቱም ትሬዲንግ ሜቢ ትሬዲንግን ነው እኔ የማውቀውና ትሬዲንግን ካየ ነው ሞር ብስለት የሚጠይቅ ስራ ነው። ሞር ዲሲፕሊን የሚጠይቅ ስራ ነው። እድሜው ብዙ ሄደ ደግሞ ከላይፍ ብዙ ተምሯል ብዬ አምናለሁ። ስለዚህ ከተማረው ነገር ብዙ ነገር ማድረግ ይችላል። ሶ እድሜያችን ገፋ ማለት ማድረግ አንችልም ማለት አይደለም። አይ ቲንክ የሰው እድሜ የሰው አይምሮ ልክ እንደ ወይን ነው። ሞር እየቆየን ስንመጣ ሞር ነገሮችን አመታትን እያሳለፍን ስንመጣ እየበሰለን ነው የምንመጣው። ያ ደግሞ ለብዙ ነገር ይረዳናል። ስለዚህ ምንም አይነት ቱል ሌት የሚባል ነገር የለም። ዘግይቻለሁ የሚል እምነት ሊኖራችሁ አይገባም። በ50ም በ60ም በ40ም በ20ም በ30ም ብትጀምሩት ትሬዲንግ ሰክሰስፉል ማትሆኑበት ምንም አይነት ሪዝን የለም። የሚያስፈልጋችሁ ምንድን ነው? ዲሲፕሊን ነው። የሚያስፈልጋችሁ ምንድን ነው? ስኪል ነው። ያ ነገርን ማሟላት እስከቻላችሁ ሰክሰስፉል መሆን ትችላላችሁ። ሌላኛው ብዙ ሰዎች የሚያነሱት ሀሳብ ደግሞ ከዚህ በፊት የነበራቸው ፓስት ማተር እንደሚያደርግ ነው። አንዳንድ ሰው ፋይናንሻል ዲግሪ ስላለው ከሀብታም ቤተሰብ ስለመጣ ወይም ከዚህ በፊት ከትሬዲንግ ጋር ኮኔክትድ የሆነ ፋሚሊ ስለነበረው ስኬታማ ይሆናል ብለው ያምናሉ። ግን ብዙ ሰዎች ማንሳት ትችላላችሁ። ኢቭን እኔም እዚህ ጋር ከጠቀስኩላችሁ ነገሮች ውስጥ ፋይናንሻልም ዲግሪ፣ ሀብታም ቤተሰብ፣ ሀብታም ስላችሁ በጣም ብዙ ሰው የሚያስበው ከልክ በላይ ያለፈ ሀብት፣ ጀስት ወደ ኢንቨስትመንት ማምጣት የሚችል ሀብት፣ እንደፈለጉ ሉዝ ማስደረግ የሚችል ሀብት የመሳሰሉትን ነገሮች ያስባሉ። እንደዛም ማለት ፕላስ ከትሬዲንግ ጋር ኮኔክትድ የሆነ ቤተሰብ እንዲኖራቸው ይፈልጋሉ ብዙ ሰዎች፣ ወይም ደግሞ ያስፈልጋል ብለው ያስባሉ። ግን ያ ምንም ማተር አያደርግም። ቤተሰብ ሊኖራችሁ ይችላል፣ ላይኖራችሁ ይችላል። ባለትዳር ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ። ልጅ ሊኖራችሁ ይችላል፣ ላይኖራችሁም ይችላል። ያ ምንም የሚያደርገው ነገር የለም። ጾታችሁ፣ እድሜያችሁ፣ ያላችሁበት የስራ ዘርፍ ጀስት ከሹፌር ጀምሮ አስተማሪ፣ ተማሪ፣ አርቲስት፣ ኢንጂነር ዋሬቨር ጀስት እናንተ የሆናችሁትን ሆናችሁ ወደ ትሬዲንግ መምጣት ትችላላችሁ። ትሬዲንግ ብዙ ሰዓት አይጠይቅም። ሜቢ ለመማር ጊዜ ይወስዳል፣ ግን ደግሞ ለመስራት ረጅም ሰዓት ቁጭ ብላችሁ ቻርት ላይ የምታሳልፉት ነገር አይደለም። በጣም ጥቂት ሰዓት ትበቃለች። ስዊንግ ትሬደርም ሆናችሁ ስካልፐርም ሆናችሁ ለእናንተ እንደሚመቸው አድርጋችሁ እስከመረጣችሁት ድረስ በፈለጋችሁት መንገድ የትሬዲንግን ሰዓት መቆጣጠር ትችላላችሁ። ስለዚህ አስተማሪም ሆናችሁ ሹፌርም ሆናችሁ ተማሪም ሆናችሁ አርቲስትም ሆናችሁ ባላችሁበት የስራ ዘርፍ ባላችሁ ጊዜ ተጠቅማችሁ ትሬድ አድርጋችሁ ፕሮፊቱን ማምጣት ትችላላችሁ። ከእናንተ የሚጠበቀው አሁንም ምንድን ነው? ዲስፕሊን ነው። ያለፈው ታሪካችሁ፣ ያለፈው ማንነታችሁ
መስተካከል እስከቻለ ድረስ ምንም ማተር የሚያደርግ ነገር የለውም እዛ ጋር ያለው ነገር። ስለዚህ ዲስፕሊንድ ሆናችሁ ትዕግስተኛ ሆናችሁ በትክክል የሚያስፈልጉትን ነገሮች ተምራችሁ እስከቀጠላችሁ ድረስ ትሬዲንግ ሪዋርድ ያደርጋችኋል ማለት ነው። ሶ ቀጣይ ደግሞ ያው ብዙዎች የሚያነሱት ሀሳብ ምንድን ነው? ትምህርትን ስራን ከትሬዲንግ ጋር እንዴት እናስኬዳለን ነው። ግን ያ የብዙዎቹ ትክክለኛው አማራጭ ነው ብለው የሚያምኑት ምንድን ነው? ትምህርትን ወይም ስራን ማቋረጥ ነው። ግን በደንብ ልብ ብላችሁ ካያችሁት ትሬዲንግ ያን ያክል ትምህርትንም ስራንም ማስቋረጥ የሚገባው አቴንሽን አይፈልግም። ብዙ ሰዎች የሚሰሩት ከባዱ ስተትም ሜቢ እነዚህን ነገሮች ማድረጋቸው ነው። ለዛውም ስኬታማ እንዳይሆኑ የሚያደርጋቸው። ለምን? ትሬዲንግ ከሳይኮሎጂ ጋር የተገናኘ የተወሰነ ነገር አለው። ያ ነገር ደግሞ ሰክሰስፉል የመሆናችንን እድል በትልቁ ይወስነዋል። እዚህ ጋር ትምህርቴን መስዋዕት አድርጌ ወይም ሪስክ አድርጌ ስራዬን ሪስክ አድርጌ የመጣሁለት ነገር በጣም ያጓጓኛል፣ በጣም ፑሽ ላደርገው ፈልጋለሁ፣ በጣም ይሄ ፍሪደም ኖሮኝ አልሰራው፣ በጣም እጨናነቅበታለሁ። ያ የሚሆን ከሆነ ደግሞ በምንም አይነት ሁኔታ ኮንሲስተንሲ አይመጣም። ስለዚህ ስራችሁን ያዙት፣ አትልቀቁ። ትምህርታችሁን ያዙት፣ አትልቀቁ። እሱንም አታቋርጡት። እነሱን ከትሬዲንግ ጋር ማስማማት የምትችሉበትን መንገድ ፈልጉ። እኔ ሃይ ስኩል ተማሪ ያለው እስከ 9 ሰዓት እስከ 9 ተኩል ምናምን ነበር የምማረው የዛኔ ትሬዲንግ ስጀምር። ስለዚህ ያለኝ አማራጭ ከዛ በኋላ ትሬድ ማድረግበትን ወይ መፈለግ ነው። ስለዚህ ብዙ አይነት መንገዶችን አየው። የሚነግረኝ ሰው አልነበረም። አሁን የሚነግራችሁ ሰው ሞልቷል። በየትኛው ሰዓት ትሬድ ባረግ ጥሩ ነው ብላችሁ ብትጠይቁ ብዙ ሰዎች የተለያየ አንግል ነግረው ሊያሳያችሁ ይችላሉ። ብዙ አማራጭ አለ። ብዙ ሰርች ማድረግ ትችላላችሁ። ኢቭን ኤአይዎች ራሱ በራሳቸው ብዙ ነገር ያስተምሯቸዋልና የተመቻችሁን ወይ ተጠቅማችሁ ለእናንተ የሚሆነውን ሰዓት ለመምረጥ ሞክሩ እንጂ ትምህርታችሁንም ስራችሁንም አታቋርጡት። እኔ ስቲል እየተማርኩ ነው። ኢቭን ሰክሰስፉልም ሆኜ ሰክሰስፉልም ሳልሆን እየተማርኩ ነው። ትሬዲንግ በምንም አይነት ሁኔታ ከትምህርቴ ጋር የተጋጨበት ሁኔታ የለም። ትምህርቱን ተውት። ኢቭን በጎን ይሄ ቻናል አለ፣ ማስተምራቸው ልጆች አሉ። ግን ትሬዲንግ ስቲል አሁንም ከነዚህ ነገሮች ጋር እየተጋጨ አይደለም። እኔ ተማሪ ሆኜ ስራዬን በአግባቡ እየሰራው ትሬድ እያረኩኝ 12ም ማለፍ ችያለሁ። ዩኒቨርሲቲም ከገባው በኋላ አሪፍ ጂፒኤ ይዤ ነው እየሄድኩ ያለሁት። በምንም አይነት ሁኔታ ከጥናት ጋር ከስራ ጋር ከትምህርት ጋር ትሬዲንግ የሚጋጭ ነገር አይደለም። ሁሉንም ነገር እናንተ ቆም ብላችሁ አስባችሁ ባላንስ ለማድረግ እስከሞከራችሁ ድረስ በህይወታችሁ ዲሳይድ እያረኩኝ አይደለም፣ ግን ባላንስ ማድረግ ትችላላችሁ። ስለዚህ ያንን ባላንስ ለመፍጠር ሞክሩ። አንዱን ለማቋረጥ አትሞክሩ። ምክንያቱም አንዱን ለአንዱ ሪስክ ማድረግ በምትጀምሩበት ጊዜ ውስጣችሁ ብዙ አይነት መረበሽ ይኖራል፣ ብዙ አስቸጋሪ ነገር ይኖራል። ትሬዲንግን ያን ያክል አታካብቱት። ያን ያክል ታይም የሚጠይቅ ነገር አይደለም። የተወሰነ በቂ ታይም ካላችሁ ያንን ታይም ተጠቀሙት። ያ በደንብ ኮንሲስተንሲ ያመጣላችኋል። ያንን ፎከስ አድርጋችሁ ለመሄድ ሞክሩ። የመጨረሻው ደግሞ ትሬዲንግ ቱል ነው እንጂ ጎል አይደለም የሚል ርዕስ ነው። ያንንም ለምን አነሳሁት? ብዙ ሰው ወደ ትሬዲንግ ሲመጣ ትሬዲንግን የመጨረሻ ጎሉ እንደሆነ ያስብና ያለውን ማንነት ሙሉ በሙሉ ከትሬዲንግ ጋር ያገናኛል። ፕሮፋይሉን ይቀይራል። ብዙ አይነት ትሬዲንግና እሱን በአንድ ላይ የሚያገናኙ ነገሮችን ይፈጥራል። ሶሻል ሚዲያ ላይ ገብታችሁ ስለዛ ሰውዬ ስጠይቁ ሊመጣላችሁ የሚችለው አንድና አንድ ነገር ትሬደር እንደሆነ ነው። ወይም ደግሞ ጀስት ከዛ ሰውዬ ጋር ስትውሉ የሚያወራላችሁ ስለ ትሬዲንግ ነው። የሆነ ነገር ስታወሩ ወደ ትሬዲንግ ያገናኘዋል። ኤቭሪቲንግ ላይፉም ትሬዲንግ ዙሪያ ያደርገዋል። አይ ዶንት ቲንክ ሁላችንም ወይም ደግሞ ብዙ ሰው እዚህ ነገር ላይ ፓሽኔት እንደሆነ። ኢቭን እኔም ፓሽኔት አይደለሁም። ምንም አይነት ገብቶ ቻርት ሲንቀሳቀስ አይቶ ባይና ሴል ማለት ፓሽኔት አያደርገኝም። ሜቢ ባደኩበት ማህበረሰብ ባደኩበት ሁኔታ ለኔ ፓሽኔት የሚያደርገኝ ነገር የተለየ ሊሆን ይችላል። ግን ወደ ትሬዲንግ የመጣሁት የምፈልገውን ላይፍ በዛ ቢውልድ ለማድረግ ነው። ያም ላይፍ የኔ ኢንድ ጎል ነው እንጂ ትሬዲንግ አይደለም የኔ ኢንድ ጎል። ያ ላይፍ ሜቢ ቢዝነስ ቢውልድ ማድረግ ሊሆን ይችላል። ያ ላይፍ ሜቢ የሆነን ነገር ኢምፓክት ማድረግ ሊሆን ይችላል።
ያ ላይፍ ሜቢ ከትሬዲንግ በማገኘው ገንዘብ መስራት የምችለው ነገር ሊሆን ይችላል። ሶ ያንን ነገር በውስጣችሁ ሁሌ የሚያዙት። ለምንድን ነው ትሬደር የሆናችሁት? ትሬደር የሆናችሁበትን ሪዝን እወቁትና በዛ ዙሪያ ትሬድ ለማድረግ ሞክሩ። አልቲሜት ጎላችሁ ወይም የመጨረሻ ጎላችሁ ትሬድ ማድረግ መሆን የለበትም። ከዛ በላይ ትልቅ ማሰብ ትችላላችሁ። ትልቅ ስላችሁ በጣም ትልቅ፣ በትሬዲንግ ተነስታችሁ ማድረግ የምትችሉት ነገር። አይ ዶንት ቲንክ ቻርት ላይ ቁጭ ብላችሁ ጠዋትና ማታ ባይና ሴል እያላችሁ በጣም ትልቅ ነገር ቢውልድ እንደምታደርጉ። ሞር ከህዝብ ጋር መገናኘት አለባችሁ። ፕሮብሌም ሶልቭ ማድረግ አለባችሁ። እነዚህን ነገሮች ሁላ ለማድረግ ገንዘብ ያስፈልጋችኋል። ያንን ከትሬዲንግ ፈንድ ልታደርጉ ትችላላችሁ። ሶ ትሬዲንግ ላይ ብቻ ገንዘብ ለመስራት ሳይሆን መምጣት ያለባችሁ የሆነ ጎል ይኖራችኋል። ያን ጎል በትሬዲንግ ተጠቅማችሁ ለማሳካት አድርጉት። የዛን ጊዜ በትሬዲንግ ተስፋ አትቆርጡ። ትሬዲንግን ከማንነታችሁ ጋር አታገናኙም። የዛን ጊዜ ጀስት ሜቢ እያንዳንዱ ሉዝ ከእናንተ ጋር ግንኙነት እንዳለው አይሰማችሁም፣ ወይም ከራሳችሁ እንዳጣችሁ አይሰማችሁም። አንዳንድ ሰው ሉዝ ሲያደርግ እኮ ከራሱ ያጣም ይመስለዋል። ያ ገንዘቡ የሱ ነው፣ ግን በጣም ትልቅ ነገር ከጎኑ ተቆርሶ እንደተወሰደ የሚያስብ ሰው አለ። ሪቬንጅ ያደርጋል፣ ስግብግብነት፣ ፍራቻ ይኖራል የዛን ጊዜ። ስለዚህ ትሬዲንግ ገንዘብ ማግኛ መንገድ ነው እንጂ የመጨረሻ ጎላችን አይደለም። ከዛ በላይ ብዙ ማሳካት የምንፈልገው ነገር አለ። ስለዚህ ትሬዲንግ የሚያመጣብንን ነገር አይተን ተገንዝበን እኛ ማድረግ የምንፈልገው በዛ ዙሪያ ያለውን ነገር ብቻ አይተን ለመሄድ እንሞክር። ያን የምናረግ ከሆነ ትሬዲንግ ቀላል ነው። ትንሹ ጎላችን ይሆናል ትሬዲንግ፣ ቀላሉ ነገር ይሆናል። ከባዱ ገና ትልቅ የሚጠብቀን ሌላ ነገር አለ። ወደሱ ደግሞ ከትሬዲንግ በኋላ እንሄዳለን ማለት ነው። ሶ ይህን ክፍል ከመጨረሳችን በፊት አንድ ነገር እንድታደርጉልኝ እፈልጋለሁ። በእያንዳንዱ ክፍል ሪፍሌክሽን ይኖረናል። ይሄም ሜቢ ራሳችሁን በቪዲዮ እየቀረጻችሁ ማስቀመጥ ትችላላችሁ። ካልሆነ ደግሞ ኖትም መያዝ ትችላላችሁ ወረቀት ላይ። የተመቻችሁን ወይ ተጠቀሙ። ሞር ቪዲዮ ቢሆን ሪኮመንድ አደርጋችኋለሁ። ሶ በዛሬው ሪፍሌክሽናችን ለምን ትሬደር እንደሆናችሁ ለራሳችሁ በቪዲዮ ቀርጻችሁ አስቀምጡ። ማንኛውም አይነት ከትሬዲንግ ተስፋ መቁረጥ ጋር አልሆነልኝም የሚል ስሜት ወይም ከግባችሁ ጋር የተያያዘ ነገር ሲኖር ለምን ትሬደር መሆን እንደፈለጋችሁ፣ ከዛ በኋላስ ምን እንደምታደርጉ እነዛን ነገሮች በደንብ ያዟቸው። ሶ በቪዲዮ አድርጉ፣ ደጋግማችሁ ያንን እዩት። ተስፋ የመቁረጥ ስሜት ሲሰማችሁ መስታወት ላይም ደጋግማችሁ ልትሉ ትችላላችሁ። ከፈለጋችሁ ግን ሞር በቪዲዮ አበረታታችኋለሁ። ያን ብታረጉ ለእኔ እንድልኩልኝ አይደለም ለራሳችሁ እንድታዩት ነው። እኔ አልፈልገውም እሱን። ሶ ያንን ካረጋችሁ በኋላ ራሳችሁን ደጋግማችሁ ትሬደር ለምን እንደሆናችሁ ጥያቄ ስታነሱለት ያን ቪዲዮ በማየት መመለስ ትችላላችሁ። ተስፋ መቁረጥ አይኖርም። ሁሌም ወደፊት ለመሄድ ዝግጁ ትሆናላችሁ ማለት ነው። ሶ በቀጣይ ክፍል እንገናኛለን። የዛሬው ክፍል ጥሩ እንደነበረ ጥሩ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ክፍል በቀጣይ ቀን እንገናኛለን።